ሰላም ጤና ይስጥልኝ። ሸይ ነኝ። ዛሬ ለዋጋችሁ የመጣሁት አርዕስቱ ሰላም ወይስ ጦርነት የሚል ስለሆነ እስቲ አድምጡኝ። አንዳንዴ እግዚአብሔር ይመስለኛል እንደሚል የተባረከ ሕዝብ ሆናችሁ ሳለ ለምን እርስ በራሳችሁ ትዋጋላችሁ ብሎ የሚጠይቀን ይመስለኛል። እኛም መልስ መቀስቀስ እንችላለን እንጂ ትክክለኛ መልስ ግን የለንም። አንድ ሕዝብ ነን። ቋንቋ ተመሳሳይ ነው። ባህል ተመሳሳይ ነው። ሰው የተወለደበት ቤት የወንድም ቤት ነው ብለን አምነን፣ ነገር ግን ዛሬ የምናየው ምንድን ነው? ወንድሜ ብዬ የምሻውን ሰው በጦርነት ብዬ እታገለዋለሁ። እህቴ ብዬ የምጠራትን ሰው በጥል እያየኋት እኖራለሁ። ይህ የታወጅነው ለምንድን ነው? እውነቱን አልተረዳሁትም። ታዲያ እስከ ዛሬ በዚህ ዓለም ላይ ብዙ ቤተክርስቲያን ያለን ሕዝብ ሆነን ሳለን ነገር ግን በእርስ በርስ ጥል የተሞላ ነው ሕይወት እኖራለን። እምነት ያለን ሕዝብ ነን። ግን ፍቅር በእኛ መካከል አብዛኛውን ጊዜ የጠፋው ለምንድን ነው ብዬ እጠይቃለሁ። አያችሁ፣ እርስ በርስ ለምን እንደምንጋጠም ምክንያቱ ቀላል ነው። አያቴ እንደምትለው ሰው ልቡ ሲጠፋ ጀግንነት ይሄዳል ትለኛለች። ይህ ያየነው የቀልድ አይደለም፣ የታሪክ ስቃይ ነው። ግን እስከ መቼ? እረ እስከ መቼ ድረስ በአንዱ ቤተ ክርስቲያን ውስጥ ፍቅር ብለን እየተባረክን ሆነን ሳለን በሚቀጥለው ቀን የኔ መብት ነው ብለን እየተጋጨን እንመላለሳለን? መልሱ ግን ቀላል ነው። የምንረሳው ነገር እኛ አንድ ሕዝብ ነን እና እንደ ቤተሰብ እንደምንኖር የተፈጠርን ነን። ወንድም ሲወጋ ወንድም ስሜት አልረሳም። ቤት ሲቃጠል ቤት ብቻ አይደለም፣ ሕይወትም አብሮ ይቃጠላል። ሕይወት ብቻ አንድ ጊዜ ይሰጠናል። እርስ በርስ ለመቃወም አይሻለንም። ስለዚህ በቀልድና በእውነት አንድ ነገር አቀርቤ ንግግሬን አበቃለሁ። እኛ የተዋጡ ወንድሞች አይደለንም። በተሳሳተ አእምሮ ተውጠን ነው እንጂ ልባችን ብቻ ነው የሚያስፈልገው ሰላም። ስላደመጣችሁኝ አመሰግናለሁ። ሸይ ነኝ። ሰላማችሁ ይብዛ።